ወደ ምድር ከመጡ በኋላ አልነበረም የተገረዙት። እነዚህን ሶስት ምልክቶች አይታ የልምድ አዋላጇ ፈራችና ለአሚና ረዲየላሁ ዐንሃ እንዲህ አለቻት፣ አንቺ አሚና እኔ ሙሉ እድሜን እንደዚህ አይነት ልጅ አይቼ አላቅም። ከዛም የልምድ አዋላጇ ሽፋ ረሱላችንን ሰለላሁ ዐለይሂ ወሰለም አንስታ ያዘችና በሌላ በኩል ደግሞ ወደ መሬት አስተኛቻቸው። ልክ እንዳስተኛቻቸውም ረሱላችን ሰለላሁ ዐለይሂ ወሰለም ወዲያውን ገልበጣሉና በንብርክካቸው ሆነው ወደ ስጁድ ወረዱ። ይሄንንም በማየት እናታቸው አሚና ረዲየላሁ ዐንሃ እጅግ በጣም ተገረሙ። ረሱላችንም ሰለላሁ ዐለይሂ ወሰለም 15 ደቂቃ በሙሉ ስጁድ ላይ ነበሩ። ከዛም ከጭንቅላታቸው ቀና አሉና ወደ ሰማይ በኩል እጣታቸውን ጠቆም አድርገው ከዛም ለመላው ዓለም እንዲህ አሉ፣ እናንተ ሰዎች ሆይ መላውን ዓለም የፈጠረ አንዱ አላህ ብቻ ነው አሉ። እናታችን አሚና ረዲየላሁ ዐንሃ እንደተናገሩት ረሱላችንን ሰለላሁ ዐለይሂ ወሰለም እኔ ቅፍ ሳደርጋቸው ሰማይ ላይ ያሉ ኮከቦች እንዳለ ወደ ምድር ቀረቡና ወረዱ። ከዛም የደመና ቁራጭ ቀስ ብሎ ወደኔ መጣና የኔን ልጅ ከእቅፍ ያነሳና በደመናው ውስጥ አቅፎ ወደ ላይ ይዞት ሄደ። ከዛ ደመና ውስጥም የሆነ ድምጽ ተሰማኝ፣ አንተ ጅብሪል ሆይ ይሄን ልጅ መላውን ዓለም አሳየው፣ የሁሉንም ነብያቶች ስራም አስረዳው፣ የዩሱፍን ቁንጅናም ስጠው፣ የአዩብን ትግስትንም አላብሰው፣ የኢብራሂምንም ጓደኝነት ስጠው፣ የዳውድንም ጣፋጭ ምላስ ስጣቸው። አሚና ረዲየላሁ ዐንሃ እንደሚሉት ከጥቂት ጊዜ በኋላ ደመናው ተገፈፈ። እናም ሳይ ልጄ እቅፌ ውስጥ ተመልሶ መጥቷል። ልክ ሊነጋጋ ሲልም የልምድ አዋላጇ ዳኢ ሽፋ ወደ ውጭ በመውጣት የረሱላችን ሰለላሁ ዐለይሂ ወሰለም አያት የሆኑትን ለአብዱል ሙጠሊብ ጥሩ ዜና ነገረቻቸው። እንዲህም አለቻቸው፣ አንተ አብዱል ሙጠሊብ የልጅ ልጅ ስላገኘ እንኳን ደስ አለህ አለቻቸው። ይሄንን ሰምተው አብዱል ሙጠሊብም ሌሊቱን በሙሉ ሳይተኙ ያደሩት ደስታቸው ወሰን አጣ። በጣምም ተገረሙ። አሚና ቤት ቆንጂዬ ልጅ መወለዱ ሁሉም አጎቶቹም የወንድማቸውን ልጅ አይተው በጣም ደስ አላቸው። የአቡ ለሃብ ባሪያ የሆነችውን ሶቢያ ሄደችና ለአቡ ለሃብ ይሄን ጥሩ ዜና አሰማቻቸው። አንተ አቡ ለሃብ የወንድምህ ልጅ ተወልዷል እንኳን ደስ አለህ ስትላቸው ይሄን ሰምተው ባሪያቸው የሆነችውን ሶቢያን ሂጂ የወንድሜ ልጅ በመወለዱ ደስታ አንቺን ነጻ አድርጌሻለሁ አሏት። አብዱል ሙጠሊብም እጅግ በጣም አርጅተው ነበር። ነገር ግን ደስታቸው እጅግ በጣም ትልቅ ስለነበር የልጅ ልጃቸውን በእቅፋቸው ውስጥ ከተው ወደ ካዕባ እየሮጡ ሄዱ። ሁሉም የመካ ነዋሪዎችም ደስታቸውን እየገለጡ ነበር። ነገር ግን አብዱል ሙጠሊብ መቼም ያውቁ ነበር የእሳቸው የልጅ ልጅ እንደዚህ አይነት ሰው እንደሆነ፣ አላሁ ተዓላ ምድርን ለሱ ሲል እንደፈጠረ፣ የእሳቸው የልጅ ልጅ እንደዚህ አይነት ትልቅ ክብር ያለው ልጅ እንደሆነ አላሁ ተዓላ በሚዕራጅ ምሽት ከምድር ላይ አንስቶ ሰባተኛው ሰማይ ላይ ወስዶ ፊት ለፊቱ ቁጭ አድርጎ እንዳናገረው ይሄ የልጅ ልጅ ነው አልቅሶና አዝኖ ከታየ ሰማይ ላይ ያሉት ሳይቀሩ የሚረበሹለት። አብዱል ሙጠሊብም የካዕባን ግድግዳ በመያዝ ለልጅ ልጃቸው ዱዓ አደረጉ። ከዛም ስምም አወጡለት ሙሐመድ ማለት ይህ ሰው የፈለጋችሁትን ያክል ብታደንቁት የሚያንሰው ይሄን ስም ሰምተው የመካ ሰዎች አንተ አብዱል ሙጠሊብ ምን አይነት የሚገርም ስም ነው ለልጅ ልጅ ያወጣኸው፣ እኛ እኮ እስከዛሬ እንደዚህ አይነት ስም ሰምተን አናውቅም ነበር አሏቸው። አብዱል ሙጠሊብም ይሄን አያውቁም ነበር አንድ ቀን ያክል ትልቅ ክብርና ዝናን እንደሚጎናጸፉ ሰዎችም እንደሚከተሏቸው። አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ከሰሃቦቻቸው ጋር ተቀምጠው ባለ ጊዜ ያኔ ረሱላችን ሰለላሁ ዐለይሂ ወሰለም አጎት አባስ ረዲየላሁ ዐንሁ እንዲህ አሉ፣ አንተ የአላህ ነቢይ እኔ እኮ ከልጅነቴ ጀምሮ አውቅ ነበር አድገህም በጣም ትልቅ ሰው እንደምትሆን። ረሱላችን ሰለላሁ ዐለይሂ ወሰለምም እንዲህ አሏቸው፣ አንቱ አጎቴ እንዴት ያውቁ ነበር እርሶ? አባስ ረዲየላሁ ዐንሁም እንዲህ አሉ፣ አንቱ የአላህ ነቢይ እርሶ ገና የ2 ወር ሕፃን ባሉ ጊዜ የዛን ቀን ማታ እርሶ ትራስ ላይ ተኝተው እያለቀሱ ነበር ብቻዎትን። እኔም እርሶ እንዳያለቅሱ ለማባበል ስሞክር ወደ እኔ ግን ምንም ሊያዩ አልቻሉም። እርሶ ድንገት ወደ ሰማይ እያዩ እርሶ ፈገግ ሲሉ እኔ ግራ ተጋባው ተገረምኩ። ከዛ እኔም ወደ ሰማይ ቀና ብዬ ሳይ አይኖቼ ፈጠው ቀሩ። ከዛም ስመለከት ጨረቃው በእርሶ ጣት ምልክት ወደዛ ወደዚህ ይጫወታል፣ እርሶ ጣቶትን ወደዛ ሲያርግ ወደዛ ይሄዳል። ይሄንን ነገር አይቼ ነው ተራ ሰው እንዳልሆነ የተረዳሁት ሲሏቸው ረሱላችን ሰለላሁ ዐለይሂ ወሰለም አዎ የኔ ውድ አጎት እውነት ብለሃል አሉት።
በልጅነቴ ጨረቃ ታሪክ ያሰማኝ ነበር፣ ከኔ ጋር የሚጫወት ነበር፣ እንዳላለቅስም ያደርገኝ ነበር። ሱብሃንአላህ። እንዲህ ነበሩ የኛ ነብይ ሰለላሁ ዐለይሂ ወሰለም። የኛ ነብይ የተወለዱበት ቤት ውስጥ ይሄን አክል ድህነት ነበር። እናታቸው ለየቲም ልጃቸው እንኳን መጫወቻ የሚገዙበት አቅም አልነበራቸው። አላሁ ተዓላ ግን ለጨረቃ አዘዛት፣ አንቺ ጨረቃ ለኔ ወዳጅ መጫወቻ ሁኚ፣ እንዳያለቅስ አድርጊው አላት። ረሱላችን ሰለላሁ ዐለይሂ ወሰለም የተወለዱ ቀን ምድር ላይ የነበሩ ጣዖት ጠቅላላ ባፍጢማቸው ተደፉ። ይቀጥላል።